መቀሌ ከባድ ከበባ ውስጥ ገብታለች። አርሚ በሚል የተደራጀው ኃይል ወደ መቀሌ በመግባት የፕሬዝዳንቱን ጽህፈት ቤት ጨምሮ የከተማዋን ዋና ዋና ቦታዎች መቆጣጠሩ እየተነገረ ነው። ክልሉን በሚመሩት ጄኔራል ታደሰ ወረደ እና በእነ ደብረጽዮን መካከል የተፈጠረው ልዩነት ነገሮችን ወደ አስቸጋሪ ሁኔታ እየቀየረው ነው። በተለይ ግጭቱ በለውጥ ፈላጊዎችና የነበረው እንዲቀጥል በሚፈልጉ በኤርትራ መንግስት በሚደገፉ ኃይሎች መካከል እንደሆነም እየተነገረ ይገኛል። ታጣቂዎች በብዛት በሰልፍና በፓትሮል ወደ ከተማዋ እየገቡ ነው። ነዋሪዎች ከእንቅስቃሴ ታቅበዋል። የትግራይ የጸጥታ ኃይሎች አባላት የጊዜያዊ አስተዳደሩን ቢሮ መክበባቸውን ለቢቢሲ ትግረኛ ገልጸዋል። አቶ ጌታቸው ረዳን ተክተው የትግራይ ጊዜያዊ ፕሬዝዳንት የሆኑት ሌተናል ጄኔራል ታደሰ ወረደ እና በእነ ደብረጽዮን የሚመራው ህወሓት መካከል ልዩነቶች መፈጠራቸው ሲገለጽ ቆይቷል። የትግራይ የጸጥታ ኃይሎች አባላት የደሞዝ ክፍያ ዘገየ በሚል ቅሬታቸውን ሲያሰሙ መሰንበታቸው የሚታወስ ነው። የአርሚ 31 ጦር 71 አባላት ትናንት ረቡዕ ምሽት ከአራጉሬ እንደርታ አካባቢ ወደ መቀሌ መጥተው አመጽ እንዳስነሱ ታውቋል። የደሞዝ ክፍያን መዘግየት ምክንያት በማድረግ ከነ ትጥቃቸው መቀሌ በመግባት አመጽ የቀሰቀሱት የአርሚ 31 ታጣቂዎች የድምፀ ወያኔንና የፕሬዝዳንቱን ቢሮ መቆጣጠራቸው ከስፍራው የደረሰን ዜና ያመለክታል። ሰራተኞችንም አባረዋል። ከነገ ጀምሮ ወደ መቀሌ በረራ ሊቆም እንደሚችል ምንጮች ገልጸዋል። አሁን ባለው ሁኔታም በመቀሌ ከተማ ጸጥ ረጭ ያለች መሆኑን ከስፍራው እየወጡ ያሉ መረጃዎች ያመለክታሉ። በክልሉ አርሚ በሚል የተደራጀ በርካታ ታጣቂ ኃይል ያለ ሲሆን አሁን ባለው ሁኔታ የትኛው ታጣቂ ኃይል ከየትኛው ወገን ሆኖ እንደተሰለፈ ግን በግልጽ የወጣ መረጃ የለም።